የሞቴን መታሰቢያ ያደረገውን ብዛታቸው በአንድ ቀን የዘነበውን የዝናብ ነጠብጣብ የሚያክሉ ቅዱሳን መላእክት ዘወትር ይጠብቁታል። ዘሩንም ቆጥሬ የልጅ ልጆቹን ወደ ታች እስከ 12 ትውልድ እናትና አባቱን ወደ ላይ እስከ 19 ትውልድ ድረስ እምርለታለሁ። በየወሩ በ27 50,000 ነፍሳትን በየሳምንቱ አርብ ደግሞ 340 ነፍሳትን ከሲኦል አወጣለታለሁ። የመለኮቴ ግርማ ስለሚከበው አጋንንት አይቀርቡትም፣ ሲኦልም ትፈራዋለች። ለመታሰቢያዬ ከተዘጋጀው ከህብስቱ የበላ ከጽዋውም የጠጣ ቅዱስ ሥጋዬንና ክቡር ደሜን እንደተቀበለ ይሆንለታል ብሎ ለኛ ለሰው ልጆች በቸርነቱ የድህነት ቃል ኪዳንን የሰጠን ቸሩ መድኃኔዓለም ዛሬ ጥቅምት 27 ቀን ለኛ ለሰው ልጆች ሲል በመስቀል ላይ ተሰቅሎ መሞቱንና ብዙ መከራን በዕለተ ዓርብ በመጋቢት 27 ቀን መቀበሉን የምናስብበት ዓመታዊ መታሰቢያ በዓሉ ነው። መጋቢት 27 ቀን ሁልጊዜም በአብይ ጾም ስለሚሆንና በዓሉን ለማክበር ስለማይመች አባቶቻችን በጥቅምት 27 ቀን እንድናከብር ሰርተውልናል። ዳግመኛም እንጀራ እየጋገሩ ወጥ እየሰሩ በብዙ ድካም የመድኃኔዓለምን መታሰቢያ ያደርጉ የነበሩ የመድኃኔዓለም ወዳጅ አባታችን አቡነ መብዓ ጽዮን ዛሬ ጥቅምት 27 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም ቸሩ መድኃኔዓለም በአቡነ መብዓ ጽዮን ጸሎት ይማረን፣ ይቆየን።